ዳግም አምራን አግኝቶ ስለ አባቴ የምታውቂውን ነገር በሞላ ንገሪኝ አላት። ነገር ግን እሷ ሸወደችው፣ አልነገረችውም። በሌላ በኩል ደግሞ ኤርሚያስ ለናሆም ሁሉንም ነገር ነገረው። እንግዲህ ኤሚ ናት እንጂ የምታውቀው የዳግምን የአባቱን መሞት ኤሚ ናት እንጂ ዳግም እስካሁን አልነገሩትም። ደግሞ እንዲሁም ደግሞ ዳግም ናሆም ዳግም የአቶ ለይኩን ልጅ መሆኑን ደግሞ ነገረው ኤርሚያስ። በጣም የሚገርም ነገር ነው የተፈጠረው በአሁኑ ክፍለ ጊዜ። ኤሚ ደግሞ እርግዝናዋ በጣም እየገፋ ነው፣ እንዴት ነው ማደርገው እያለች ናሆምን እያማከረችው እያለ ነው ድንገት ደውሎ ኤርሚያስ ስለ ዳግም አባት ሞት እናትና አባት እንደገደሉት ታውቃለህ ወይስ አልነገሩህም ይህንንም ብሎ ሲነግረው ኤሚን እንዴት አንቺ ይሄን ነገር እያወቅሽ ለምን አልነገርሽኝም አላት። በጣም የሚገርም ነው። ተጣሉ። ኤሚና ናሆሜ ተጣልተዋል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንግዲህ ዛሬ ደግሞ ኑሃሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው በጣም አዳዲስ ነገር ተፈጥሯል። በአሁኑ ክፍል እንግዲህ እንደሚታወቀው ናሆም የዳግም አባት ለይኩንና ዝኑ እንደገደሉት አላወቀም ነበር። ኤሚ ግን ሁሉንም ነገር ታውቅ ነበረ። ለምን አልነገርሽኝም ብለው ከኤሚ ጋር ተጣላ። እንግዲህ ሲንከባከባት ነበረ። ስለ እርግዝናውም ደግሞ ምንም ችግር የለውም እኔ አባዬና እማዬን እኔ ራሴ አሳምናቸዋለሁ፣ እኔ ትንሿ ልዕልት ምንም ችግር የለውም እያላት እየመከራት እንዳታስወርጂ፣ ተንከባከቢ፣ ምግቢ እያለ እንግዲህ የተንከባከባት እያለ ድንገት ነው እንግዲህ ኤርሚያስ ቢደውልለት አላነሳም። ነገር ግን ቴክስት ጻፈለትና ሁሉንም ነገር ፍርጥርጥ አድርጎ ለዳግም ለናሆም ይነግረዋል። ኤሚም ታውቃለች እንዴት እህትህ አልነገረችህም ሁላ ብሎ ነው እንግዲህ እየጻፈለት ማለት ነው። እና ኤሚንን እንቅ አድርጎ ይዞ ለምንድነው ያልነገርሽኝ? እንዴት ይህንን የሚያክል ሚስጥር እንዴት ትደብቅኛለሽ? ኤሚ እኔ ወንድምሽ አይደለሁም? እንዴት ይህንን የሚያክል ሚስጥር ለምን ትደብቁኛላችሁ ብሎ ለራሱ ከእናትና ከአባቱ ጋር ከዝኑና ከለይኩን ጋር ተጣላ። ነገር ግን ለይኩን እንዴት አባዬ እንዴት ብጨክን ነው የሰው ነፍስ ለማጥፋት ይህን ያክል ረዥም ርቀት ሄደ ለምን ገደልከው ልጄ? በቃ በስህተት የሆነ ነገር ነው። እንዳጋጣሚ ድንገት ስመጣ በቃ እንደዚህ ሲያወሩ ከዝኑ ጋር ስሰማ ሳላስበው ነው የሆነው። አስቤበት ሆን ብዬ አይደለም የገደልኩት ልጅ ይለዋል። በጭራሽ አባዬ በጭራሽ ለካ እስከ ዛሬ ራስን በር ስትቆልፍ ራስ ላይ እንደዚህ ራስን ጥለ የነበረው ለካ ለዚህ ነበር አባዬ። ወይኔ ዳግም ፍርዱ ነው፣ ዳግም ትክክል ነው። ምክንያቱም ከዚህ ቤት ራስ አልወርድም፣ እዚህ ቤት ያለው እውነቱን ነው። እኔንም ቢጠራጠረኝ በጣም ትክክል ነው። ለዳግም በእውነት ዳግም በጣም ይቅርታ አለ ማለት ነው፣ ብቻውን እየጮኸ እያበደ እና እንግዲህ አምራን ደግሞ እንግዲህ ኑሃሚንና ናሆምን ለመለያየት ደግሞ ዱብዳ የሆነ ችግር ሴራ ጠንስሳለች። የተነሰሰችው ሴራ ደግሞ ምንድን ነው እንግዲህ የሆነ ፎቶ ናሆም ድሮ ከአምራን በፊት የሆነች የሚያፈቅራት ልጅ በጣም የሚወዳት ልጅ ነበረች። ነገር ግን ልክ እንደ አምራን ገንዘብ ወዳድናት እንጂ ፍቅር አትፈልግም ነበረ። ነገር ግን እሱ ከልቡ ነበር የሚወዳት እና ፎቶ ነበራቸው፣ ሲሳሳሙ ፎቶ ነበራቸው። ያንን ፎቶ ግን ቁምሳጥን ውስጥ ደብቆ አስቀምጦት ነበረ። በጣም የቆየ ፎቶ ነበረ እና እንግዲህ አምራን መቼም እዛ ቤት ውስጥ የገባችው ናሆምን በእጅ በእግሩ ብላ ገብታ እንዳለ ገንዘቡን ለመውረስ ነበር ሀሳቧ ያገባችው። ነገር ግን በስተመጨረሻ ያንን ፎቶ ደብቃ ይዛው ነበር እና ያንን በፎቶሾፕ አቀነባብራ የሆነች እርጉዝ ሴት ጋር አቀነባብራ እንግዲህ አምታ ፎቶን ይዛ እንግዲህ አንዲት እርጉዝ ሴት ናሆምና ኑሃሚን እየተዝናኑ ስለ ሰርጋቸው እያሰቡ ባሉበት እዛ ስለ ሰርጋቸው፣ ስለ ዘፈኑ፣ ስለ ዲጄው፣ ስለምኑ እያወሩ እያለ ድንገት መታ ያች ሴት ናሆም ለይኩን
አንተ ነህ አለችው። እንዴ አቤት፣ አዎ ምን ልርዳሽ? ምን ልታዘዝ አላት። እንዴት በነብሰ ስጋዬ እንዴት ትጫወተብኛለህ አንተ ወንበዴ? ይሄው እንዴት እኔን ካደኝ ችግር የለውም። እንዴት በሆዴ ውስጥ ያለውን ልጅ ትክደዋለህ? እንዴት እንደዚህ ታደርጋለህ? ዛሬማ አልፋታህም ብላ እንግዲህ ኑሐሚንና ናሆምን በቃ ኑሐሚንን አሳመነቻት። በእውነት በጣም ምርጥ ተዋናይ ናት። እንግዲህ አምራን ደግሞ ውጭ ቁጭ ብላ በርቀት እየተመለከተች ነበር ድራማውን ስትሰራ ይችኛዋ። በእውነት በጣም ነበር የተከራከረች ኑሐሚን። በመጨረሻ ግን ፎቶውን ስታይ እንግዲህ አይ ነው የሚባለው አሁን የመጣው ፎቶሾፕ ፎቶ የሚያቀነባብረው እውነት እኮ ነው የሚያስመስለው። ለማያውቅ ሰው በጣም አሳማኝ ነው። እንግዲህ ከወገብ በላይ ከአንገት በላይ ያለችውን አውቃት፣ ከአንገት በታች ያለችውን አውቃታለሁ፣ ከአንገት በላይ ያለችውን ሴት ግን አላውቃትም አላት ለኑሐሚን ማለት ነው። ናሆም ምንድን ነው የምትለኝ? ምን ማለት ነው? ማናት እቺ ሴት ማናት? ንገረኝ ትለዋለች። እኔ ሁሉንም ነገር ላስረዳሽ ዝግጁ ነኝ፣ ግን ኖሃ አንዴ አዳምጪኝ እባክሽ፣ ስለፈጠረሽ አዳምጪኝ። ላዳምጣ አልችልም። በቃ እኔና አንቺን ለማጣላት ነው የተሰራ ሴራ ነው ይላታል። በቃ ከሆነም ተሳክቶላችኋል ናሆም አለችና ትታው ሄደች ማለት ነው። ትታው ስትሄድ ናሆም በጣም ተናደደ። እቤት ሲሄድ በቃ ትዝ ሲለው መኝታ ቤቱ ገብቶ ሲወጣ አይቶታል። እንግዲህ ይቅርታ ብሎት ገብቶ ወጥቷል። ዳግም ነው ይህን ሴራ የጠነሰሰው ዳግም ነው። ምክንያቱም እኔና ኖሃ አንድ ላይ እንዲሆን ስነማን ይፈልግ፣ ለዛ ነው እሱ የጠነሰሰው ሴራ ነው። እንደዚህ ትዳሬን ለመበተን ፈልጎ ነው። እጮኛዬን በቃ ሰርጌን እንዳይሳካ ያደረገው ሴራ ነው ይላል ማለት ነው። ነገር ግን ዳግም በጭራሽ አላደረገም። ዳግም አይደለም እንግዲህ አምራን መቼም ቢሆን ከነሱ ራስ አትወርድም። እነሱን ነገር በጭራሽ ያንን ቤት ምስቅልቅል ትርመስመስ ሳታደርግ በፍጹም አትወጣም። እንግዲህ የምትበላው የምትቀምሰው አታ ጎዳና ላይ የኔ ብጤ ሆና ሁላ ነበረ። ላይኩን ብር ልኮላት ናሆም ደግሞ ብር ሰጥቷት ነው ማለት ነው። ከዛ ሄደችና እንግዲህ ለዝናሽ ሂዳ ድጋሚ ይቅርታ አድርግልኝ ትላታለች። ሄደችና ወደ ቤት ይቅርታ አድርግልኝ፣ ይኸውልሽ እኔ እዚህ ቤት ድርሽ እንዴት አልፈልግም፣ ሂጂ ውጭ እያለቻት እያለ ናሆም መጣና ዛሬ ዳግም መጥቶ ነበረ። ዳግም መጥቶ ስለ አባቱ ጠየቀኝ አለቻት ለዝናሽ። ግን እንዳነገርሽው አለቻት። አይ እኔ አልነገርኩትም፣ ነገር ግን ለኤርሚያስ ጫፍጫፉን ነግሬው ስለነበረ ኤርሚያስ ነግሮታል። ኤርሚያስ ደግሞ እኔ ግን ዳግም ሲጠይቀኝ እኔ ኤርሚያስ ውሸቱን እንደሆነ እና ዝም ብሎ እየቀባጠረ እንደሆነ ነግሬዋለሁ። አይዞሽ ዝምዬ ግን ይቅርታ አድርግልኝ እባክሽ ትዬውላ ማለት ጀምራለች ማለት ነው አምራን። ከዛ ማዬ ዳግም የት ነው ያለው? እሱ ነው አሁን ህይወቴን ደግሞ ደህና መስመር ላይ የያዘውን የሰርጌን ፕሮግራም ለማበላሸት ይሄው አንዲት የሆነ ነገር አምጥቶ ደግሞ ምስቅልቅል አደረገ። ናሆም በጣም ነው ኤሚን በቃ እንዴት አትነግረኝም? እንዴት አንቺ እንዴት ለእኔ እነሱ እንኳን ቢደብቁኝ አንቺ መናገር ነበረብሽ ኤሚ አላት። በቃ እና አምራን ደግሞ በቃ ይቅርታ አደርግልኝ እና እኔ ምንም አልተናገርኩም። ከዚህ በኋላ የእናንተን ቤተሰብማ በፍጹም ነው ማራበሻው። በቃ እኮ ከዚህ በኋላ እኔ መልካም ሰው ሆኛለሁ እትዬ ወይዘሮ ዝናሽ እያለች እንግዲህ ጨዋ እያጫወታት ነው። ከወጣች በኋላ ደግሞ አምራን ይሄ የአንቺ እጅም ሊኖርበት ይችላል። አንቺ ነሽ ፎቶውን ከቁም ሳጥን ያወጥሽ ወሰድሽው አላት። የምን ፎቶ ናሆሜ? የምን ፎቶ ብለህ? ኧረ በፍጹም እኔ ምን ብዬ ነው ያንተን ቁም ሳጥን መባረብረው? ይኸውልህ ናሆም ልጄ፣ አሁንም ቢሆን የአምራን እጅ አለበት። አምራን ናት እንጂ ልትሆን የምችለው ሲጀምረኛ እኔና አባትም እንኳን እኮ ስለዚህ ፎቶ የምናውቀው ነገር የለም። ስለ የትኛዋ ፍቅረኛ ነው? እኛ እኮ ይህንን እንኳን ለእኛ ለእናትና ለአባት እንኳን እኮ አልነገርከንም ናሆም ትለዋለች። አሁን ማየ ይሄ በቃ የማይረባ ነገር ስለሆነ እኔ ለማንም መናገር አልፈለኩም።
ምንም ማውራት አልፈለግኩም። ለዛ ነው እንጂ ያለፈ ሻሸመኔ የነበረው ሆቴላችን በማስተዳደርበት ሰዓት የተፈጠረ ነገር ነው። ግን ማን ነው? በቃ ዳግም ነው። ሰው መስሎ ይቅርታ ብሎ ነበር አይደለ? ሰው መስሎ ነገር ግን አውቆ ነው። አሁንም ቢሆን ለእኔ አይተኛም ዳግም እና እሱ ነው የሚሆን። ልጄ እመነኝ፣ በፍጹም ዳግም ልጄ በፍጹም እንደዚያ አያደርግም ትለዋለች። አይ እማዬ ልጅሽ እንደሆነ እኮ አውቃለሁ አላት። ትሰማለህ? ከአንተ ከዳግም ከወለድኩት አምጬ ከወለድኩት ልጄ ይልቅ ለአንተ ነው ደረቅ ጡቴን እያጠባው ያሳደግኩ፣ ለአንተ ነው ማደላው። ግን እንደዚህ በማለት አፍሬብሃለሁ ልጄ አለችው ማለት ነው። እውነት ነው እንግዲህ ለዳግም እንኳን ለናሆምን እንኳን በጣም ነው እኮ እንትን የምትለው የምትወደው እውነት ለመናገር ዝኑ ማለት ነው። እና መጨረሻ ላይ ሄደ ናሆም ሄደ ወደ ኑሃሚን ቤት ሄዶ ቁጭ ብሎ ጠበቃት። እቤቴ ብስጭቴን ለማብረድ ብመጣ ነው እንዴ ደግሞ እዚህ ተጎልተ የምጠብቀኝ አለችው ማለት ነው ኑሃሚን። ኑሃ ተረጋጊ እንጂ ተረጋጊ፣ ምን ሆነሽ ነው? እውነት በዛ በተልካሻ ፎቶ ምክንያት እኔን አላመንሽኝም ማለት ነው አላት። አምናለሁ እኮ ናሆሚ፣ ከማመን ውጭ ሌላ ምን አማራጭ አለኝ? ግን ፎቶው ግን በቃ አሳምኖኛል። ፎቶው ግን ማናት? ማርቲን ነው አላት። ጭራሽ እያቆላመጥክልኝ ነው አለችው። አይ በነገራችን ላይ እኔ ላስረዳሽ እንኳን እኮ ደቂቃና ሰከንድ እኮ አልሰጠሽኝም፣ ለማስረዳት እንኳን ጊዜ እኮ አልሰጠሽኝም ኑሃ። አይ እኔ በእርግጥ ለጠላቶቻችን ያማንኩ መስዬ ነው የመጣሁት። አዎ በቃ እንደተጣላን አስመስዬ ነው የመጣሁት። ባይገርምህ እኔ አምራን ዛሬ ቀጥራኝ ነበረ ናሆም እንደዚያ አያደርግም ብላ እንግዲህ ለአንተ ጥብቅና ቁማ ደግሞ ፈታላለች አለችው። እንዴት? ይሄ የዳግም ሴራ ነው አለች። ዳግም ዛሬ እኔን አግኝቶ ነበረ እና ብላ ቀበጣጠረች። እኔ ግን በፍጹም አላማንኳትም። በፍጹም ዳግም ይሄንን በተአምር አያደርግህም አለችው ማለት ነው። አይ አይታወቅም፣ የኔና ያንቺን ግንኙነት እኮ እንደምታውቂው ነው አላት። አይ ቢሆንም ትሰማኛለህ ናሆሜ፣ እኔ አመናሃለሁ፣ ነገር ግን እንድታስረዳኝ ይፈልጋለሁ። ግን በጭራሽ ከዳግም ጋራ በዚህ ነገር ሁለተኛ እንዳትነጋገር፣ በፍጹም አያደርግም፣ በፍጹም አለችው ማለት ነው። አይ እሺ ኑሃ ካልሽ እሺ አለና ከዛ እስኪ እርቦሃል አይደል አለችው። ኦ ትዳሩ ተጀመረ ማለት ነው። እሺ ስሪልኝ እስቲ ቆንጆ ጣፋጭ የሆነ ልክ እንዳንቺ አላት። ከዛ ሄደችና ኬችን እየከታተፈች እያለ መቶ ያው እንግዲህ ተረት ተረት እያወራላት እያለ እናናዬ ደረስ እናናዬ እንግዲህ ለሰርጋቸው ፕሮግራም ከገጠር መታለች ማለት ነው ወደ እነሱ ቤት። እና ተረት እየነገራት እያለ 10 አለቃ ምናምን እያለ እየነገራት እያለ እናናዬ በሩን ቀስ ብላ ከፍታ ታዳምጣቸዋለች ማለት በጣም ነው የተደሰተችው እናናዬ። ከዛ እናናዬ ግን ቆይሽ እንዴ ከመጣሽ አለቻት። 10 አለቃ ይሙት አሁን ገና ነው የመጣሁት አላለቻቸው። ከዛ ሰምታለች ብለው ተሳሳቁ ማለት ነው ናሆምና ኑሃሚን። ወይኔ እናናዬ አቤት እያዳመጠችን ነበር ማለት ነው አየህ አይደል አለችው። እንግዲህ ምንም ማድረግ አይቻልም። እና በነገርሽ ላይ እናናዬ ለዚህ ሁሉ የደስታችን ምንጭ እንዲሁም ደግሞ ለአባቴ ቆሞ መሄድ የጋሼ እጅ አለበት አለቻት። ማን ነው ጋሼ አለች። የናሆሚ አባት። ኦኬ እኔ ስለሱ እኮ በእርግጥ እኔ ከድሮም ሰምቻለሁ እና ይሄንን ሰውዬ ግን በጣም ማወቅ ፈልጋለሁ። ልጄ ውሰጂኝ እናስተዋውቂኝ ትላታለች። አይ እማዬ እናናዬ አያቴ ይመጣሉ እኮ ይመጣሉ፣ ዛሬ ራት ጋብዣቸዋለሁ፣ ማታ ይመጣሉ አለቻት። እንግዲህ የኑሃሚን አያቷ ከገጠር ስትመጣ የድሮ ጠገራ ብር የሚባል በጣም ቆንጆ ባሏ ስጦታ የሰጣትን ወንድ አያቷ የሰጣትን ስጦታ አስቀምጣ
ለኑሃሚን እንድትዳርበት ሰጥታታለች ማለት ነው። ወይኔ አያቴ ከልብ ነው የማመሰግነው አያቴ፣ የኔ ውድ አያት። እንዲሁም በዚህ ባልሽ ከሚሰጥሽ ቀለበት ጋራ ደረበሽ ብታስሪው ደስ ይለኛል የኔ ውድ ልጅ። እኔ ልጅ መውለድ ባልፈልግ እንኳን የልጅ ልጆቼ ሲያገቡ ሰጣለሁ ብዬ ነው ደብቄ ያስቀመጥኩት አለቻት። በጣም አመሰግናለሁ አያቴ፣ በእውነት ከልብ ነው የማመሰግነው የኔ ውድ አያት፣ እንዲሁም በዚህ ነው የማገባው አያቴ ብላ ሳም አደረገቻት እና በጣም ተደስታለች። በጣም ነው ደስ ያላት። እንግዲህ ለይኩን ደግሞ ዳግም ልጁ መሆኑን አውቋል፣ የራሱ ልጅ መሆኑን አውቋል። እንግዲህ ኤሚና ዝኑ ሄደው ዲኤንኤ አስመርምረው ነበረ። እንግዲህ የዳግም አባቱ ሳይሆን ቀርቷል። እንግዲህ ወላጅ አባቱ እንግዲህ ዝናሽ ከእሱ ጋር እያለች ነበረ ወደ ዳግም አባት የሄደችው። ነገር ግን ትክክለኛ ልጁ የለይኩን ልጅ ነው ማለት ነው። ይህንን ደግሞ ዳግም እንዳያውቅ እያደረጉ ነው ማለት ነው። በጭራሽ ማወቅ የለበትም ተባብለዋል። እንግዲህ ምንም ደግሞ ሊደብቁት ነው። ይህ እንግዲህ የውሸት ነገር ግን ያው መጨረሻ ላይ እንደሚጋለጥባቸው ግልጽ ነው። ነገር ግን አሁን ፖሊሶቹን በደንብ እየመረመሩ ነው፣ በደንብ አጥብቀው እየመረመሩ ነው ያሉት የዳግምን አባት ጉዳይ። ብራስሌቱንም እንዲሁም ላይተሩንም ሁሉንም ነገር አጠናክረው ሰጥቷቸዋል፣ እየመራመሩ ነው። እንግዲህ አምራንን አግኝቶ እኔ ልክፈልሽ፣ ቪዲዮውን ስጭኝ፣ ስለ አባት የምታውቂውን ነገር ማስረጃ ንገሪኝ ቢላት እምቢ ብለዋለች። ሌላ ሴራለች ማለት ነው አምራን። ቀጣዩን ክፍል ይዤላችሁ ቀርባለሁ። በጣም አመሰግናለሁ።